የጌታችን የመድኃኒታችን የኢየሱስ ክርስቶስን ከሙታን ተለይቶ መነሳት ዘ ሪዘሬክሽን በሚል ርዕስ ታዋቂ የፊልም አክተርና ዳይሬክተር ሜል ጊብሰን ዓለምን በሚያነጋግር አዲስ ፊልም ድጋሜ ተከስቷል። ከ20 ዓመታት በፊት እንደ አውሮፓውያን አቆጣጠር በ2004 ዓ.ም ዘ ፓሽን ኦፍ ዘ ክሪስት በሚል የጌታችን የመድኃኒታችን የኢየሱስ ክርስቶስን ፊልም በመስራት የብዙዎችን ቀልብ የገዛው ሜል ጊብሰን ዛሬ ደግሞ የክርስቶስን ከሙታን ተለይቶ መነሳት ዘ ሪዘሬክሽን በሚል ፊልም ድጋሜ ለመስራት መነሳቱ ሰሞነኛ መነጋገሪያ ጉዳይ ሆኗል። በዓለማችን ላይ በርካታ የኢየሱስ ክርስቶስን ታሪክ የሚያሳዩ ፊልሞች ተሰርተዋል። እነዚህ ፊልሞች በብዙዎች ቋንቋ ተተርጉመው በሚሊዮኖች ለሚቆጠሩ ሰዎች ለእይታ ቀርበዋል። ነገር ግን እስከ ዛሬ በኢየሱስ ክርስቶስ ታሪክ ላይ መሰረታቸውን አድርገው ከተሰሩ ፊልሞች መካከል በብዙዎች ልብ ውስጥ ተቀርጾ የቀረውና ከሌሎች ፊልሞች አንጻር ኢየሱስ ክርስቶስ በስቅለት ላይ ያሳለፈውን መከራና ስቃይ በተሻለ መልኩ እንዳሳየ በብዙ ምሁራንና ተመራማሪዎች ዘንድ የተመሰከረለት ፊልምን ለመስራት የበቃው ሜል ጊብሰን ከ20 ዓመታት ቆይታ በኋላ መከሰቱ በብዙዎች ዘንድ አግራሞትን ፈጥሯል። ምክንያቱም ደግሞ ቀድሞ የስቅለቱን ፊልም ሲሰራ ብዙ ፈታኝ ጉዳዮች ደርሰውበት ስለነበር ነው። በቅድሚያ የዛሬ 20 ዓመት ዘ ፓሽን ኦፍ ዘ ክሪስት የሚለውን የክርስቶስን የስቅለት ፊልም ሲሰራ የተከሰቱትን አስደንጋጭ ገጠመኞች ላስቃኛችሁ። ይህን ፊልም አይቶ እያላነባ የለም። ፊት ለፊቱ የሚመለከተውን የክርስቶስን ስቃይ ማየት አቅቶት ፊልሙን ያልጨረሰው በርካታ ነው። ምክንያቱም ደግሞ ፊልሙ ከስክሪን እይታ የዘለለና ወደ ኋላ 2000 ዓመታትን የመመለስ አቅም ስለነበረው ነው። ታዲያ ሜል ጊብሰን ይህን ፊልም ለመስራት ሲነሳ ሆሊውድ ገፋው፣ ሊቀበለውም አልወደደም። ሌሎችም የማይመስልና የተጋነነ ጣረ ሰማያዊ ሲሉ ጠሩት። ታላላቅ ስቱዲዮዎች ችግር ያመጣብናል ብለው በማሰብ ፕሮጀክቱን ለመስራት ፈቃደኛ አልሆኑም። ሁሉም ቤታቸውን ዘጉበት። ስለዚህ ሜል ጊብሰን ከራሱ ኪስ በማውጣትና ቤቱን ሳይቀር በማስያዝ ለመስራት ቆርጦ ተነሳ። ፊልሙን ሰርቶ ለመጨረስ 30 ሚሊዮን የአሜሪካን ዶላር እንዲሁም በተጨማሪ ለገበያ ማስታወቂያዎች 15 ሚሊዮን የአሜሪካን ዶላር ፈንድ ተደረገበት። በአጠቃላይ 45 ሚሊዮን የአሜሪካን ዶላር ፈንድ የተደረገበት ፊልም ነበር። ሜል ጊብሰን በአንድ የመገናኛ ብዙሃን ቃለመጠይቅ ላይ ስለ ገንዘብ ኪሳራ አልጨነቅም፣ የሚያስጨንቀኝ እውነቱን አውጥቶ ስለማሳየት ነው በማለት ተናግሮ ነበር። ይሁን እንጂ ይህ ፊልም ተሰርቶ ለእይታ ከበቃ በኋላ ከምን ጊዜውም በላይ ከተዋጣላቸውና ከተሰካላቸው የሃይማኖት ፊልሞች ውስጥ የመጀመሪያው ሊሆን በቃ። 612 ሚሊዮን የአሜሪካን ዶላር ገቢ ማስገኘት ቻለ። ፊልሙ ከመለቀቁ በፊት በሃይማኖት ዘንድ ጥርጣሬን ይፈጥራል፣ ጸረ ሴማዊ እንቅስቃሴ ነው በማለት በርካታ ይሁዳውያን ክስ መስርተውበት ነበር። ሜል ጊብሰን ግን በተደጋጋሚ ክሱን ውድቅ አደረገው። ዓላማው ጸረ ሴማዊ እንቅስቃሴ ማጉላት ሳይሆን ክርስቶስን ወደ መስቀል ስላመጣው የዓለም ኃጢአትና ስርየት ለማሳየት እንደሆነ ተናገረ። በሕይወቱ ያስፈራሩት ጀመር። እንገድልሃለን እያሉ ይዘቱበትም ነበር። በፊልሙ ቀረጻ ወቅትም ሳይቀር በርካታ ፈታኝ ገጠመኞችን ደረሱበት። ለምሳሌ ያህል የኢየሱስ ክርስቶስን ገጸ ባህሪ ሆኖ የሚተውነው አክተር ጂም ካቫይዘል በፊልሙ የቀረጻ ወቅትና ከቀረጻ በኋላ ብዙ አስደንጋጭ ነገሮች ተከስተውበታል። ክርስቶስ ሲገረፍ የሚያሳየውን ትዕይንት በመስራት ላይ እያለ ገራፊው በስህተት 2 ጊዜ ጀርባውን በኃይል መትቶታል። ተዋናኙ ጂም ካቫይዘልም ይህንን ቅጽበት ሲገልጸው በወቅቱ እነዛ 2 ግርፋቶች ጀርባ ላይ ሲያርፉ ራሴን መቆጣጠርና መተንፈስ አቅቶኝ ነበር። እንደ ክርስቶስ እየተወንኩ፣ ግርፋቶቹ ግን እንደ ሰይጣን ነበር ያደረጉኝ ሲል በዛ ሰዓት የተሰማውን የህመም መጠን ገልጿል። የዚህ ሰው ውጣ ውረድ በዚህ ብቻ አላበቃም። መስቀሉን ተሸክሞ ወደ ተራራ እየወጣ በሚተውንበት ትዕይንት ላይ የመስቀሉ ክብደት ትከሻው ላይ ከባድ ጉዳት እንዳደረሰበትና በወቅቱ ትከሻው ተነቅሎ እንደነበር ተናግሯል። በዚህ ፊልም ካሳለፉት የከፋውና በዚያን ወቅት በብዙ ሰዎች ዘንድ ትልቅ መነጋገሪያ ሆኖ ያለፈው የፈጣሪ ቁጣ ነው እስኪባል ድረስ ፊልሙ በሚሰራበት ወቅት ያጋጠመው አደጋ ነበር። በዚህ የፊልም ቀረጻ ወቅት 3 ጊዜ መብረቅ አደጋ እንዳጋጠማቸው ከአንድ ቴሌቪዥን ጣቢያ ጋር በነበረው ቃለ መጠይቅ በመገረም ለጋዜጠኛው ሲናገር ተደምጧል። ጄምስ ስለ ሁኔታው ሲናገር የተፈጠረው ነገር ተአምር ነበር። እኔ ተራራ ላይ ሆኜ ደቀ መዛሙርቱና ምዕመናኑን በማስተምርበት ትዕይንት ላይ የመጀመሪያው መብረቅ ሳተኝ። በሰዓቱ መብረቁ እንደሚመታኝ ታወቀኝ። ከዚያም መብረቁ ሊመታኝ ነው ብዬ ጮህ። ሁሉም ወደ መሬት ሲተኙ አስታውሳለሁ። በፊልሙ ሰራተኞች ላይ ከፍተኛ ድንጋጤ ፈጥሮ ነበር። እጅግ ከባድ ድብደባ የደረሰብኝ ያህል ነው የተሰማኝ። አይኔ ለተወሰኑ ደቂቃዎች ጨልመውብኝ ነበር ብሏል። ከፊልሙ በኋላ የልብ ቀዶ ጥገና እንዳደረገና ለትንሽ ጊዜ
የመንፈስ ጭንቀት ውስጥ ገብቶ እንደነበር ገልጿል። በመስቀሉ ላይ ሳለም ለጥቂት በመብረቅ ከመመታት መትረፉንም ይናገራል። ከዚህም በተጨማሪ አየሩ እጅግ በጣም ቀዝቃዛ ስለነበር ሊገድል የሚችል ሃይፐርቶሚያ የተባለ ለከፍተኛ የሙቀት እጥረት ተጋልጦ ደሙን ቀዝቅዞ እንደነበር ይናገራል። በአጠቃላይ ገጸ ባህሪው እጅግ በጣም ከባድ ነበር ይላል። በእርግጥ ይህ ፊልም በእንዲህ አይነት ፈተናዎች ቢያልፍም ብዙ ነፍሳትን ለማስተማር ረድቷል። 20 ዓመት ክርስቶስን ከድታ የነበረች ሴት ፊልሙን ካየች በኋላ ወደ ቤተ ክርስቲያን እንደተመለሰች የእምነት ምስክርነቷን ሰጥታለች። ጽንስ በማቋረጥ ሕይወቱን ይመራ የነበረው አንድ ዶክተር የስቅለቱን ፊልም ካየ በኋላ ሕይወቱ መቀየሩን ሲናገር ተደምጧል። በርካታ የሞት ፍርድ ተፈርዶባቸው የነበሩ እስረኞች የምህረት ትርጉም ምን እንደሆነ ገብቶናል እያሉ ደብዳቤዎችን አጎረፉ። የአስቆሮቱ ይሁዳን ገጸ ባህሪ ይዞ ይጫወት የነበረው ተዋናኝ ሉካኒዮስ ከፊልሙ በፊት የየትኛው እምነት ተከታይ እንዳልነበርና ምንም ሃይማኖት እንደሌለው ነበር የሚታወቀው። ከፊልሙ በኋላ ግን በኢየሱስ ክርስቶስ አምላክነት አምኖ የክርስቶስን ቤዛነትና ዳኝነት ተቀብሎ በሥላሴ ስም ተጠምቆ ክርስቲያን እንደሆነ ተናግሯል። ነገሩ በስክሪን ላይ የምናየው ፊልም ብቻ አልነበረም፣ ከዚያም የሚሻገር እንጂ። ታዲያ ይህ ሁሉ ስኬት እንዲሁ በነፃ የመጣ አልነበረም፣ በብዙ እልህ አስጨራሽ ፈተናዎች የታጀበ ነበር እንጂ። አሁን ሜል ጊብሰን ከ20 ዓመታት በኋላ እጅግ ወሳኝ በሆነው የጌታችን ረዳታችን የኢየሱስ ክርስቶስ ከሙታን ተለይቶ መነሳት ዙሪያ በሚያጠነጥን ፊልም ድጋሚ እየመጣ ነው። የፊልሙ ቀረጻ ሊጀመር በመሆኑ በብዙ መገናኛ ብዙሃን ዘንድ ታላቅ መነጋገሪያ ጉዳይ ሆኗል። የፊልሙ ቀረጻ በሴኔታ ስቱዲዮ በሮም ይጀመራል። ነገር ግን በዚህ ስቱዲዮ ብቻ ሳይሆን ጥንታዊ ግንባታና ገጽታ ባላቸው ለፊልሙ ታላቅ ጣዕም በሚሰጡ በማሱራ፣ በጀኖሳ፣ በብሪና፣ በላዞና በአለምባ ይቀረጻል። የቀድሞውን ዘ ፓሽን ኦፍ ዘ ክሪስት የተወነው ጂም ካቫይዘል ፊልሙን ይተውነዋል። ሜል ጊብሰን በቅርቡ ባደረገው ቃለ ምልልስ በታሪክ ታላቁ ፊልም ይሆናል ሲል ተደምጧል። ዓለም ከዚህ ቀደም አይታው በማታውቀው ፊልም ድጋሚ ይመለሳል ተብሎ ይጠበቃል። ሜል ጊብሰን ራሱ ፕሮጀክቱ ጊዜና ቦታን የሚሻገር ጉዞ በማለት ገልጾታል። ፊልሙ ባዶ መቃብር ብቻ የሚታይበት ሳይሆን ዓለምን የቀየረውን 36ቱን ሰዓታት በሚገባ የሚገልጽ ነው በማለት ተናግሯል። በዚህ ፊልም ውስጥ ክርስቶስ የብዙዎችን ሕይወት ለመታደግ ወደ ሲኦል ያደረገው ጉዞ፣ ከሙታን ተለይቶ መነሳቱን ለደቀ መዛሙርቱ የገለጠበት መንገድ፣ ከኤማውስ መንገደኞች ጋር ያሳለፈው ተአምራዊ ጊዜ እንዲሁም ሐዋርያው ቅዱስ ቶማስ ከመጠራጠር ወደ እምነት የመጣበት መንገድ ይታይበታል። ሜል ጊብሰን ፊልሙን በመጽሐፍ ቅዱስ መሠረት ብቻ ሳይሆን የሚሰራው ጥልቅ መንፈሳዊ መረዳት እንዲኖረው እንደ ቤተ ክርስቲያን ጥንታዊ መጻሕፍት ከቴዎሎጂስቶች ባገኘው ጥልቅ ጥናታዊ ውጤቶች የታሪክ ተመራማሪዎችን ውጤት በማካተት እንደሆነ ተናግሯል። የክርስቶስ ትንሣኤ በአንድ ወቅት የተፈጸመ ታሪክ ብቻ ሳይሆን ታላቅ መለኮታዊ ዓላማ ያለው እንደሆነ ሜል ጊብሰን ይናገራል። የዚህ ፊልም ዓላማ እንደ ሌሎች ፊልም ቪዥዋል ኢፌክትን ተጠቅሞ ማሳመር ብቻ ሳይሆን የቀድሞውን ዘ ፓሽን ኦፍ ዘ ክሪስት ፊልም ቀለምና ወዝ እንዳይለቅ ተደርጎ የሚሰራ ነው። በርካቶች አሁንም ሆሊውድ አይቀበለውም፣ እንደ ቀድሞ ይገፋዋል፣ የበጀትና ፈንድ ችግር ይገጥመዋል ብለው ቢያስቡም ሜል ጊብሰን ግን ቆርጦ ተነስቷል። ይህን እውነት ለዓለም ማሳየት አለብኝ ሲል በተደጋጋሚ ተደምጧል። በአይን የማይታየውን ጭምር በፊልሙ ለመግለጽ እንደታሰበ ተናግሯል። የተለመደውን የፊልም አይነት የሚያስንቅ ይሆናል። ፊልሙ በስኬት ሲያልቅ አብዮታዊ ጉዳይ ይሆናል። ምክንያቱም ደግሞ የክርስቶስ ከሙታን ተለይቶ መነሳት መሳጭ ታሪክ ብቻ ሳይሆን የክርስቲያኖች የእምነት መሰረት ነው። መስቀሉ የእግዚአብሔርን ፍቅር ያሳያል። ያለ ትንሣኤ ግን ሙሉ አይሆንም። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 15 ከቁጥር 14 ላይ ክርስቶስ ካልተነሳ እንግዲያስ ስብከታችን ከንቱ ነው፣ እምነታችሁም ደግሞ ከንቱ ናት። አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ተነስቷል ይለናል። ስለዚህ ያ ባዶ መቃብር ነው ለሁሉ ነገር ጣዕም የሚሰጠው። ከመቃብሩ በኋላ ታላቅ ብርሃን አለ። ያ ብርሃን ደግሞ ዘላለማዊ ሕይወት ነው። ለዛች ዘላለማዊ ሕይወት ያብቃን። ወስብሐት ለእግዚአብሔር አሜን።